ሃይ እንዴት ናችሁ? ሂስትሪ የ2016 ኢንትራንስ ኤግዛም ነው። የተወሰኑ ጥያቄዎችን በአጭሩ አንድ ሁለት ጥያቄ እየሰራን የ5 ደቂቃ ያልበለጠ ቪዲዮ በማድረግ ለመልቀቅም እንዲመች ለማድረግ እሞክራለሁ። ቪዲዮ ያው የሚቆይባችሁ ረዘም ያለ ቪዲዮ ምናምን ከለቀቅኩኝ ያው ስፒድ ጨምራችሁ ማየት ትችላላችሁ። ከተመቻችሁ ደግሞ ሀሳብ አስተያየታችሁን ትምህርት ቤትም ብትሰጡኝ ደስ ይለኛል። ይሄ እናንተንም ስለሚያበረታታ ነው። እሺ ወደ ጥያቄው ስንሄድ የመጀመሪያው ያው ያምናው ፈተና ነው 2016 ኤግዛሙ ላይ አንሰርም እዚሁ እናገኛለን በተሻለ እንሰራለን ብዬ አስባለሁ። የመጀመሪያው ጥያቄ with which one of the following ideas or institutions is capitalism associated ይላል። ከዚህ በሚከተሉት ሀሳቦች ውስጥ ካፒታሊዝም የሚገልጸው ካፒታሊዝም የነበረበት ወቅት ላይ የነበረው ተቋም ምን አይነት ይሆናል ወይንም የቱ ነው የሚል ነው። እንደምታውቁት ካፒታሊዝም ከኢንዱስትሪ አብዮት በፊትም ከአብዮቱም በኋላ የነበረ ኢኮኖሚያዊ ሲስተም ወይንም ሜዲቫል ኢሮፒያን ሂስትሪ ላይ የነበረውን ኢኮኖሚያዊ ሲስተም ያ ማለት ፊውዳሊዝምን አስከትሎ የመጣ አራተኛው የኢኮኖሚ አለም በመባል የሚታወቀው ነው ማለት ነው። ይሄ ደግሞ ዩኒት 1 ላይ እንዳየነው በጣም የተለያዩ ሞቲቮች የተለያዩ ደግሞ አገላለጾችና ባህሪያት ያሉት ነው። ይሄንን ደግሞ ያው በዛ በደንብ ተምራችኋል አብዛኞቹ ያው በምርጥ መምህር ስለምትማሩ ይገባቸዋል ብዬ አስባለሁ። እና ወደ ምርጫ ስንመጣ ካፒታሊዝምን ከካፒታሊዝም ጋር የሚገናኝ ተቋም እንደ ተቋም የነበረ ሰርፍደም ይላል። ሰርፍደም ማለት የፊውዳሊዝም ስርዓት ውስጥ ያለ ነው ማለት ነው። ይሄ መሬትና ልክ ጭሰኛ ማለት ነው። ጭሰኛ የምንለው የሚገልጸው አለ አይደለ? መሬት አለ ከዛ እዛ ላይ የሚሰራ አለ እንደዛ አይነት ነገር ነው ሰርፍደም የሚባለው። እሺ ሁለተኛ ደግሞ ኮንትሮልድ ማርኬት በቁጥጥር ስር ያለ ገበያ ያ ማለት አንደር ዘ ገቨርንመንት ሊሆን ይችላል። የሆነ እንደዚህ አይነት ሀሳብ ስለሆነ ይሄ ደግሞ በካፒታሊዝም ስርዓት ውስጥ ጋር የሚገናኝ ኢንስቲትዩሽን ብቻ አይደለም። እንዲሁም ኢኳሊቲ ኦፍ ክላስስ የክላሶች ኢኳሊቲ በካፒታሊዝም ጊዜ አልነበረም። አንደኛው ፕሮላተሪያት እና ቡርጁዋዚ ተብሎ ያው ከፍተኛ አለ ፕሪቪሌጅድ እና አንፕሪቪሌጅድ የሆኑ ሶሳይቲዎች የተፈጠሩበት ወቅት ነው። እናም ሜኪንግ ፕሮፊት በዋናነት ሀሳባቸው እቅዳቸው ካፒታሊዝም መሰረት ያደረገው ምን ላይ ነው? ፕሮፊት ሜክ ማድረግ ላይ ለትርፍ ነው ኤቭሪቲንግ የሚሰራው ትርፍን ለማግኘት እና ወይንም ገንዘብ እርን ለማድረግ ነው ማለት ነው። ስለዚህ መልሳችን የሚሆነው ይሄኛው ይሆናል ዲ ላይ ያለው። አብዛኛውን ያው ማብራሪያ ከፈለጋችሁ እዚሁ ይገኛል ካፒታሊዝም ፋንዳሜንታሊ አሶሺየትድ ዊዝ ፐርሱት ኦፍ ፕሮፊትስ እንዳልኳችሁ ፕሮፊትን ለማግኘት ተብሎ የሚሰራ አሰራር ዘዴ ነው። ይሄ ከዛ ጋር ነው የሚገናኘው it is economic system characterized by private ownership of resource and businesses where population and distribution are driven by market forces እና ይሄ ባህሪያቶች ወይንም መገለጫችሁ እያንዳንዱ ግለሰብ ወይንም በአንድ ፕራይቬት የሆነው መንግስት ምናምን የሌለበት ፍሪሊ በግለሰቦች ሪሶርስን እንዲሁም ፋክተር ኦፍ ፕሮዳክሽንም እንዲሁም ቢዝነሶችን ኮንትሮል የሚደረግበት ስርዓት ነው። ይሄ ደግሞ የተለያዩ ማርኬት ፎርሶች ናቸው። ውሳኔ የሚሰጡት ዛት ሚንስ ባየር ኤንድ ሴለር ቱ ማርኬት ፎርስ ነው ያለው እነዛ ነው። the goal of individual and businesses in a capitalist system is to generate profit by efficiently allocating resource innovating and meeting consumer demand የኮንሱመርን ፍላጎት ማሳካት ቀጥሎ ሲያሳኩ ያንን ኮንሱመር ሳቲስፋክሽን ወይንም ዩቲሊቲ የሚለውን ሲያገኙ ምንድነው የሚያደርጉት? በፈጠራቸው ባላቸው ሀብት በሙሉ ጥረታቸው ፕሮፊትን ትርፍን ጀነሬት የማድረግ አላማ ያላቸው ከግለሰብ እስከ ቢዝነስ ተቋም
ሁሉም በካፒታሊስት ሲስተም ውስጥ ያሉ ሀሳቦች ምንድን ናቸው? ቱ ኤርኒንግ ዘ ፕሮፊት ናቸው ማለት ነው። ቀጥሎ ደግሞ unlike systems like feudalism associated with serfdom or socialism focused on class equalities, capitalism relies on free market and competition to determine prices and drive economic growth። በተቃራኒ ከፊውዳሊዝም ቀደም ሰርፍደም የመሳሰሉ ቲፍት ዋሳሌጅ ምናምን የሚባሉ የፊውዳሊዝም አሰራሮችን በተቃራኒው እንዲሁም ሶሻሊዝም ተብሎ በዋናነት በራሻ በነ ማርክስ የሚነሳው ሀሳብ እነዚህ ከነዛ በተቃራኒው በሆነ መልኩ ካፒታሊስቶች ወይም ካፒታሊዝም ፍሪ ማርኬትን በመደገፍ every persons are competitive or every persons have the right to determine his own goods prices ዲሲሽን ሜክ ማድረግ የሚችለው የራሱ ምርት ላይ ራሱ መወሰን ዋጋውን በራሱ ወስኖ መሸጥ እንደሚችል አይነት ሀሳብ ያለው ነው። ኮንትሮልድ ማርኬት አር ሞር ካራክተሪስቲክስ ኦፍ ፕላንድ ኢኮኖሚስ ኖት ካፒታሊዝም። ፕሮፊት ሜኪንግ ኢዝ ኮር ኢንሴንቲቭ ዛት ድራይቭስ ኢንቨስትመንት ኢኖቬሽን ኤንድ ኢኮኖሚክ አክቲቪቲስ ዊዝን ካፒታሊስት ሲስተም። ስለዚህ እያንዳንዱ ሰው ሞቲቭ እያንዳንዱ እቅዱ ኤቨሪቲንግ ቱ ሜክ ፕሮፊት የሆነ ኢኮኖሚያዊ እንቅስቃሴ ነው። ይህ ሀሳብም በዋናነት ከሁለተኛው ዓለም ጦርነት በኋላ እስከዚህ ከ17ኛው ሴንቸሪ ኤርሊ ካፒታሊዝም ቱ ኒው ኢምፔሪያሊዝም ወቅትም መጥቶ ምንድን ያደረገው ቀጥታ ወርልድ ዋር ሴከንድ ካበቃ በኋላ በኮልድ ዋር ጊዜ በዌስተርን ወርልድ በዋናነት በነ ዩኤስኤ የተደገፈ ይሄ ግላዊ የሆነ ፕሮፊትን ማድረግ ፍላጎት እንዳይጠፋ በሚል አሜሪካ በጣም ዋጋ ከፍላበት እስከመጨረሻው የቀጠለ ስርዓት ነው ማለት ነው። ኮሚኒዝምን ወይንም ሶሻሊዝምን አሸንፎ ሶሻሊዝም በዋናነት ሰዎች እኩል እንደሆኑ ክላስ ልዩነት እንዳይኖር ኢቨሪ ፋክተር ኦፍ ፕሮዳክሽን ኤንድ ኢቨሪ የተኛውም ትላልቅ ንብረቶችና ሀብቶች በመንግስት ቁጥጥር ስር ሆኖ ኢኳሊ ዲስትሪቡት መደረግ አለበት ለህዝቡ ብሎ የሚያምን ስርዓት ነው። ኦኬ የመጀመሪያው ጥያቄ ይሄን ይመስላል። ሌላውን ደግሞ በቀጥዬ እንትን የሚል ይሆናል። አመሰግናለሁ።